ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ኃይልሽ ነኝ ከለጀንቲው። ውድ ቤተሰቦቼ ዛሬ ለየት ባለ ቪዲዮ ተመልሼ መጥቻለሁ ማለት ነው። እንግዲህ ውድ ቤተሰቦቼ ዛሬ ምንድነው ማለት ነው የምናየው እንዴት አድርገን ነው ኦፕሬቲንግ ሲስተም ለመጫን ብንፈልግ ፍላሻችንን እንዴት አድርገን ነው ቡቴብል ማድረግ የምንችለው የሚለውን ነገር ለማየት እንሞክራለን ማለት ነው። እንግዲህ ኦፕሬቲንግ ሲስተም ለመጫን ፍላሹ ቡቴብል መሆን መቻል አለበት ማለት ነው። ለምሳሌ ኮምፒውተራችን ዊንዶው ፌል ቢያደርግ ስለዚህ መጨናነቅ መቻል የለብኝም ማለት ነው። እኔ በቀላሉ ፍላሽ ዲስኬ ላይ የግዴታ ሲዲ ያስፈልገኝ በፍላሽ ዲስኬ ላይ ወይንም ደግሞ በፔን ድራይቭ አማካኝነት እሱ ላይ ቡት አድርጌ ኦፕሬቲንግ ሲስተም በመጫን ኮምፒውተሬን ወደ ነበረበት መመለስ እችላለሁ ማለት ነው። ሶ እንዴት አድርገን ነው ይህንን ኦፕሬቲንግ ሲስተም ለመጫን ፍላሻችንን ቡቴብል የምናደርገው ወይንም ቡቴብል ፍላሽ እንዴት ነው ክሬት የምናደርገው የሚለውን ዛሬ ለማየት እንሞክራለን ማለት ነው። ስለዚህ ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ የምትለዋን እዚች ጋር ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ቪዲዮ ከተመቻችሁ ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ምክንያቱም እናንተ ሼር በምታደርጉበት ሰዓት ይህ ቪዲዮ ለብዙዎቹ የመድረስ እድሉ የሰፋ ነው የሚሆነው ማለት ነው። ነባር የዩቲዩብ ቻናል ቤተሰብ ለሆናችሁ ደግሞ ሁላችሁም ከልብ አመሰግናለሁ እያልኩኝ እናንተም እንደተለመደው ቪዲዮውን ሼር ላይክ ማድረጋችሁን እንዳትረሱ እያልኩኝ ቀጥታ ወደ ቪዲዮ እንሄዳለን። ቪዲዮውን አብረን እንከታተለው። መልካም ቆይታ ይሆንላችሁ። እሺ ውድ ቤተሰቦቻችን እንግዲህ በመጀመሪያ ምንድነው የምናደርገው ማለት ነው፣ ልክ መግቢያው ላይ እንደነገርኳችሁ ምን ያስፈልገናል ማለት ነው፣ ኦፕሬቲንግ ሲስተም ለመጫን የግድ ቡት ማድረግ ያስፈልገናል ማለት ነው። ስለዚህ እንዴት አድርገን ነው ቡት የምናደርገው የሚለውን ከማየታችን በፊት መጀመሪያ ሶፍትዌሩ ያስፈልገናል ማለት ነው። እንግዲህ ውድ ቤተሰቦቻችን ሶፍትዌሩን ከየት ነው የምናገኘው ብለን ካልን ደግሞ የቱ ጋር እንገባለን ማለት ነው። ጉግል ክሮም ላይ ገብተን እሱን ሶፍትዌሩን እናወርደዋለን ማለት ነው። ልክ እንደምትመለከቱት እንግዲህ ጉግል ክሮም ላይ ነው ያለሁት ማለት ነው። እንግዲህ እዚች ጋር አድሬስ ባሩ ጋር ሰርች አድርጋለሁ ማለት ነው። ምንድነው ማለት ነው ዛሬ ማስተዋወቃችሁ በተለያየ ሜካኒዝም ፍላሻችንን ቡት ማድረግ እንችላለን ኦፕሬቲንግ ሲስተም ለመጫን። ዛሬ ግን ማሳያችሁ ምንድነው በራፈስ ነው ማለት ነው። እንግዲህ ራፈስን በመጠቀም እንዴት ነው ኦፕሬቲንግ ሲስተም ለመጫን ፍላሻችንን ቡት አድርገን መጫን የምንችለው የሚለውን ለማየት እንሞክራለን ማለት ነው። ይህ የአብዛኞቻችሁ ጥያቄ ነው እንግዲህ። ስለዚህ ዛሬ ጥያቄያችሁን ይመልስላችኋል ብዬ ተስፋ አድርጋለሁኝ። በጥሞና ተከታተሉ ማለት ነው። እንግዲህ ምንድነው ማድረገው መጀመሪያ ልክ እንደነገርኳችሁ አድሬስ ባሩ ጋር ሄዳለሁኝ ማለት ነው። ራፈስ ብዬ ጽፋለሁ ማለት ነው። ራፈስ ሴትአፕ ብዬ ስጽፍ ራሱ ከታች አምጥቶልኛል ማለት ነው። ልክ እንደምትመለከቱት ስክሪኑ ላይ ራፈስ ሴትአፕ ዳውንሎድ ይለኛል ማለት ነው። እንግዲህ እሱን ክሊክ አድርገዋለሁ ማለት ነው። እንደየ ኢንተርኔታችን ስፒድ ይወሰናል። እንግዲህ ትንሽ ሊዘገይ ይችላል። ያው በትዕግስት መጠበቅ ነው የሚሆነው ማለት ነው። ኦኬ መጥቶልኛል። ልክ እንደምትመለከቱት እንግዲህ ራፈስ ብዬ ስጽፍ ይህን ሁሉ አማራጭ አምጥቶልኛል። ነገር ግን ሌላ ቋንቋ ነው የሆነብኝ። እስኪ እንዳድስ እስኪ እኔ ልጻፍ ሌላ። እዚህ ጋር መጥቶልኛል፣ በዚህ መሄድ እንችላለን። ነገር ግን እዚች ጋር እስኪ ሌላ ልጻፍ ማለት ነው። ራፈስ ሴትአፕ ፍሪ ዳውንሎድ ብዬ ልጨምርበት። እኔ ፍሪ ዳውንሎድ ብዬ ልጻፈው እስኪ እንደዚህ። ኦኬ ልክ እንደምትመለከቱት እዚህ ጋር መጨረሻ ላይ ራፈስ 3.21 ፍሪ ዳውንሎድ ፎር ዊንዶውስ 10 8 7 ይላል ማለት ነው። እንግዲህ ይህ ራፈስ ሴትአፕ ለምንድነው የሚያገለግለን ማለት ነው? ለሁሉም ኦፕሬቲንግ ሲስተም ያገለግለናል ማለት ነው። ስለዚህ እዚች ጋር ሊንኳን ተጭነን ምን እናደርጋለን ማለት ነው? ዳውንሎድ እናደርገዋለን ማለት ነው። እንግዲህ ውድ ቤተሰቦቻችን እንደ የኢንተርኔታችን ስፒድ ስለሚለያይ ትንሽ መታገስ የግድ ነው የሚሆነው ማለት ነው። ልክ እንደምትመለከቱት እንግዲህ ሊያወርድልኝ ነው ማለት ነው። እንግዲህ በዚህ አማካኝነት ራፈስ ሴትአፓችንን አውርደን መጠቀም እንችላለን ማለት ነው። ልክ እንደምትመለከቱት እዚህ ጋር ፍሪ ዳውንሎድ 1.33 ሜጋባይት ይለኛል። ልክ ምልክቷን ልክ እንደምትመለከቱት እዚህ ጋር ማለት ነው። ሰዎችን ክሊክ ማድረግ ነው ለማውረድ፣ ሌላ ምንም አዲስ ነገር የለውም ማለት ነው። ልክ እንደምትመለከቱት እንግዲህ ዳውንሎድ ናው እያለኝ ነው። ልክ ስክሪኑ ላይ እንደምትመለከቱት እንግዲህ ቴንክ ዩ ፎር ዳውንሎዲንግ ራፈስ እያለኝ ነው ማለት ነው። እንደ ኢንተርኔታችን ስፒድ ኮኔክሽናችን ስፒድ ሁኔታ ይወሰናል። እኔ ጋር ትንሽ እየዘገየ ነው።
በዚህ ምክንያት መሰረት ማውረድ እንችላለን ማለት ነው። ነገር ግን እኔ ያወረድኩት ስላለ ማለት ነው ቀጥታ ወደ እሱን ሴትአፕ ሂጅ እከፍተዋለሁ ማለት ነው። ነገር ግን እናንተ በዚህ አማካኝነት ዳውንሎድ ማድረግ ትችላላችሁ ማለት ነው። እንግዲህ ውድ ቤተሰቦቻችን ስለዚህ ምን ያስፈልገኛል ማለት ነው። እንግዲህ ኦሬዲ ሴትአፑን ካወረድኩኝ በኋላ ምን ያስፈልገኛል ማለት ነው። ፍላሽ ያስፈልገኛል ማለት ነው። ወይም ደግሞ ፔን ድራይቭ ወይም ዩኤስቢ ድራይቭ ያስፈልገኛል ማለት ነው። ዛሬ በሲዲ ሳይሆን በዩኤስቢ ፍላሽ ዲስክ ወይም በፔን ድራይቭ ነው ማለት ነው እንዴት አድርገን ኦፕሬቲንግ ሲስተም ቡት አድርገን መጫን እንደምንችል የማሳያችሁ ማለት ነው። እንግዲህ ውድ ቤተሰቦቻችን ልክ እኔ አውርጄዋለሁ ሴትአፑን ካስቀመጥኩበት ቦታ እንሄድና እንክፈተው። ኦኬ ልክ እንደምትመለከቱት ነው እንግዲህ ሶፍትዌሩን እዚህ ጋር አስቀምጨዋለሁ ማለት ነው። ዩኤስቢ ቡት ቱልስ የሚለው ላይ አስቀምጨዋለሁ ማለት ነው። ልክ እንደምትመለከቱት እንግዲህ ራፈስ ብቻ አይደለም ማለት ነው እኔ ጋር ቡት ማድረግ ያለው። ስለዚህ ያሚ የሚባል ሌላ አፕሊኬሽን አለ ወይንም ደግሞ ሌላ ሴትአፕ አለ ማለት ነው። እሱን በማውረድ በሱም አማካኝነት እንግዲህ ዊንዶው 8 7 10 11 በዚህ ቡት በማድረግ ፍላሻችን ላይ ስለዚህ ወደ ኮምፒውተራችን መጫን እንችላለን ማለት ነው። ስለዚህ ራፈስን እከፍታታለሁ ማለት ነው። እንግዲህ ውድ ቤተሰቦቻችን ኦኬ ለዋለውኝ ከፍተዋለውኝ። ኦኬ ልክ ቤተሰቦቻችን እንደምትመለከቱት እንግዲህ ራፈስ 2.10.973 የሚለው ማለት ነው ከፍቶልኛል ማለት ነው። ልክ እንደምትመለከቱት እዚህ ጋር ፍላሽን በመጀመሪያ ይህ ከከፈተ በኋላ ፍላሽን ምን አድርጋለሁ ማለት ነው እሰካታለሁኝ ማለት ነው። ዩኤስቢ ዲቫይስን እሰካታለሁ። ኦሬዲ እዚህ ጋር አንብቦ የነበረው ስለነበረ ነው ማለት ነው። እንግዲህ ስለዚህ ፍላሽን እሰካታለሁ ማለት ነው። ወይም ዩኤስቢ ድራይቭን ወይም ፔን ድራይቭ እየተባለች የምትጠራዋን እሷን እሰካታለሁኝ ማለት ነው። ፍላሽን ኦኬ ልክ እንደምትመለከቱት ፍላሹን ስሰካው እዚህ ጋር እያሳየዋችሁ ነው እያሳየ ነው እዚህ ጋር መጥቷል ማለት ነው። እንግዲህ እዚህ ጋር ምን አለ ማለት ነው ኖ ሌቭል 16 ጂቢ ፍላሽ ገብቷል ማለት ነው። ስምስሪ ጂ 16 ጂቢ ፍላሽ ገብቶልናል ማለት ነው። እዚህ ጋር ፓርቲሽኑን እኛ በኤምቢአር አድርገን ባይ ዲፎልት ራሱ የሚያመጣው ፓርቲሽን አለ። እዚህ ጋር ስናይ ሌላ ፓርቲሽን አለ። እዚህ ጋር ኤምቢአር ፓርቲሽን ስኬም ፎር ዩኤፍአይ የሚል አለ ፎር ባዮስ ኦር ዩኤፍአይ ለሁለቱም እዚህ ጋር ነው በዋናነት የሚመከረው ማለት ነው። ስለዚህ ፍላሻችንን እዚህ ላይ አድርገን ቡት ብናደርገው ነው የሚመከረው ማለት ነው። ነገር ግን አንዳንድ ኦፕሬቲንግ ሲስተም ወይንም አንዳንድ ኮምፒውተር ላይ ስንጭን ኦፕሬቲንግ ሲስተም በጂፒቲ ፓርቲሽን ስለሆነ ሃርድ ዲስኩ ፎርማት የተደረገው ጂፒቲ ፓርቲሽን አድርገው ይለኛል። ስለዚህ በኤምቢአር ፎርማት አድርጌ እጭናለሁ ብል ፍላሽን ኮምፒውተሩ ላይ ይቀበልልኝ ይችላል ኦፕሬቲንግ ሲስተሙ። እንደዛ አይነት ኤረር ወይም ደግሞ እንደዛ አይነት ሜሴጅ በሚያመጣበት ሰዓት እዚህ ጋር ጂፒቲ ፓርቲሽን የምትላለች እሷን ሴሌክት በማድረግ ስለዚህ በእሱ አማካኝነት ቡት አድርጌ ፍላሽን መጫን ይችላለሁ ማለት ነው። ነገር ግን እኔ ባይ ዲፎልት እዚህ ጋር ባለው ኤምቢአር ፓርቲሽን ስኬም ፎር ባዮስ ኦር ዩኢኤፍአይ በሚለው ሞድ እንሄዳለን ማለት ነው። እዚህ ጋር ፋይል ሲስተማችንን ኤንቲኤፍኤስ ማድረግ መቻላችንን መርሳት የለብንም ማለት ነው። ስለዚህ ኒው ቴክኖሎጂ ፋይል ሲስተም እሱን ሰሌክት እናደርጋለን ማለት ነው። ቀጥታ ወዴት ነው የምንሄደው ማለት ነው። ልክ እንደምትመለከቱት እዚህ ጋር ፍላሹ 16 ጂቢ ገብቶልናል። ልክ እንደምትመለከቱት አይሶ ኢሜጅ የምትላለች እሷ ጋር ምን አደርጋለሁ ማለት ነው። ልክ የዲስክ ኢሜጅ አለች እሷ ጋር ክሊክ አደርጋለሁ ማለት ነው። እሺ ውድ ቤተሰቦቻችን እንግዲህ እንደምትመለከቱት ምን አደርጋለሁ ማለት ነው። እዚህ ጋር ኦፕሬቲንግ ሲስተም አይሶ ኢሜጅ ፋይሉ አለ ማለት ነው። እሱን ሴሌክት አደርጋለሁ ማለት ነው። እዚህ ጋር ያወረድኩት አለ እኔ አይሶ ኢሜጅ ፋይሉ እዚህ ጋር 2021 ዊንዶው 10 ነው 64 ቢት ነው። ኦፕሬቲንግ ሲስተማችን መጀመሪያ ኮምፒውተራችን 64 ቢት ኦር 32 ቢት የሚለውን ማረጋገጥ ይጠበቅብናል ማለት ነው። እሱን ካረጋገጥን በኋላ 64 ነው ለምሳሌ ኦፕሬቲንግ ሲስተሙ የዚህ ሲስተሙ 64 ስለሆነ 64 ነው ያወረድኩት። 2021 ቨርዥን አለ ወይንም ደግሞ እዚህ ጋር 2022 አለ። ስለዚህ አንደኛውን እመርጥለታለሁ ማለት ነው። አንደኛውን ከመረኩ በኋላ ኔክስት ነው ኦፕን ላለው ማለት ነው። ልክ እንደምትመለከቱት እንግዲህ እዚህ ጋር ኢሜጅ ፋይላችንን እዚህ ጋር የዲስክ ኢሜጅ አለ አያት እዚህ ጋር ክሊክ ቱ ሰሌክት አን ኢሜጅ የምትላል እሷን ሰሌክት አድርጌ ነው ያመጣሁት ማለት ነው። በድጋሚ ላሳያችሁ ይሄው ሰሌክት አድርገዋለሁ። ከዛ ኦፕን እለዋለሁኝ። ከዛ ምንድነው ማድረገው ማለት ነው ስታርት እለዋለሁ ማለት ነው። እዚህ ስታርት ሁሉን ቼክ አድርጌያለሁ። ፍላሹ ገብቷል። ኦፕሬቲንግ ሲስተም ወይንም ኢሜጅ ፋይሉን ሰሌክት አድርጌያለሁኝ። ስታርት ነው የምለው ከዚህ በኋላ ማለት ነው። ልክ እንደምትመለከቱት
እዚህ ጋር ስታርት በምልበት ጊዜ መጀመሪያ ኦፕሬቲንግ ሲስተም ቡት ለማድረጋችን ከመሄዳችን በፊት ፍላሻችንን ፎርማት ማድረግ ይጠበቅብናል ማለት ነው። ነገር ግን ፎርማት ባናደርገውም ችግር የለውም። እዚች ጋር ስታርት በምንልበት ሰዓት መጀመሪያ ቡት ከማድረጉ በፊት ራሱ ፎርማት አድርጎ ነው የሚጭንልን ማለት ነው። ሶ ስታርት ለዋለሁኝ ስታርት ስለው ልክ እንደምትመለከቱት ዋርኒንግ እየሰጠኝ ነው ማለት ነው። ኦል ዳታ ኦን ዲቫይስ እዚህ ጋር ያለው ዳታ ሊጠፋብህ ነው፣ እንዲጠፋ ትፈልጋለህ ወይ ይጥፋልህ ወይ እያለኝ ነው። ስለዚህ ኦኬ ለዋለሁ ማለት ነው። ስለዚህ ኦኬ ስለው እንግዲህ ፎርማት ማድረጉን እየጀመረ ነው ማለት ነው። ኦፕሬቲንግ ሲስተሙን እዚህ ፍላሽ ዲስክ ላይ ቡት ማድረጉን እየጀመረ ነው ማለት ነው። እንግዲህ ልክ እንደምትመለከቱት ምን ይላል ማለት ነው። እዚህ ጋር ኮፒንግ አይሶ ፋይልስ ይላል ማለት ነው። እንግዲህ ልክ እንደምትመለከቱት ኦፕሬቲንግ ሲስተሙን እዚህ ፍላሽ ዲስክ ላይ ወይንም ደግሞ ፔን ድራይቭ ላይ ምን አድርጎልኛል ማለት ነው፣ ጭኖ ጨርሶልኛል ማለት ነው። ስለዚህ በአጠቃላይ ምን አደረግኩ ማለት ነው፣ እንግዲህ ፍላሽን ቡት አደረግኩኝ ወይንም ደግሞ ቡቴብል አድርጌዋለሁ ማለት ነው፣ ይሄንን ዩኤስቢ ድራይቭ። ሶ ምንድነው ማድረገው ከዚህ በኋላ ልክ እንደምትመለከቱት ስክሪኑ ላይ ምን ሆኗል ማለት ነው፣ ጨርሷል። ከዚህ በኋላ ምንድነው ማድረገው ክሎዝ የምትለዋን እጫናለሁ ማለት ነው። ምክንያቱም ስታርት የምትለዋን ከነካሁኝ እንዳድስ ስለሆነ የሚጀምርብኝ፣ ስለዚህ እንዳድስ እንዳይጀምርብኝ ኦልሬዲ ጨርሻለሁ። ከጨረስኩ ምንድነው ማድረገው ማለት ነው ክሎዝ የምትለዋን በተን ተጭኔ ክሎዝ ካደረግኩኝ በኋላ ከዛ ዘጋውት ማለት ነው። ከዘጋውት በኋላ ምን አድርጋለሁ ማለት ነው ኢጀክት አድርጌ፣ ጥንቃቄ ይፈልጋል። ኢጀክት አድርጌ ፍላሽ ዲስኬን ወይም ደግሞ ፔን ድራይቭን ምን አድርጋለሁ ማለት ነው ከኮምፒውተሬ ውስጥ እነቅላለሁ ማለት ነው። ስለዚህ በአጠቃላይ እንደዚህ አድርጌ ቡት ማድረግ እችላለሁ ወይንም ደግሞ ኦፕሬቲንግ ሲስተም ለመጫን ይህን ፍላሽ ቡቴብል አድርጌዋለሁ ማለት ነው። እንግዲህ በአጠቃላይ ዛሬ እንዴት አድርገን ነው ኦፕሬቲንግ ሲስተም ለመጫን ብንፈልግ ፍላሻችንን እንዴት አድርገን ቡቴብል ማድረግ እንችላለን የሚለውን እና ደግሞ እንዴት አድርገን ነው ይህን ቡቴብል ሶፍትዌሩን ቡቴብል ለማድረግ የሚጠቅመንን ሶፍትዌር ከየት ነው የምናገኘው የሚለውን አጠቃላይ እንዴት ዳውንሎድ አድርገን እንዴት ኢንስቶል አድርገን መጠቀም እንደምንችል ለማየት ሞክረናል ማለት ነው። እንግዲህ ድንገት ኮምፒውተራችን ኦፕሬቲንግ ሲስተሙ ፌል ቢያደርግ እንኳ ኦፕሬቲንግ ሲስተሙንም ልክ ቅድም ባሳየዋችሁ መሰረት እሱንም ጎግል ክሮም ላይ ገብተን እንደዛው ሰርች በማድረግ እሱንም ዳውንሎድ ማድረግ እንችላለን ማለት ነው። ሁለቱንም ሶፍትዌሮች ዳውንሎድ ካደረግን በኋላ ምንድን ነው የምናደርገው ማለት ነው ብልክ ባያችሁት መሰረት ኦፕሬቲንግ ሲስተሙን ቡት አድርጋችሁ ከዛ መጫን ነው ማለት ነው። እንግዲህ ስለዚህ አጫጫኑ እንዴት እንደሆነ ደግሞ በቀጣይ ቪዲዮ እንመለስበታለን። ለዛሬው ግን ያዘጋጀውላችሁ ቱቶሪያል በአጠቃላይ ይህን ይመስላል። እንደምትወዱት አልጠራጠርም። መልካም ቆይታ ይሁንላችሁ። ቻው፣ ደህና ሰንብቱ።